ሰላም የቻናላችን ቤተሰቦች ዛሬ የምንመለከተው ከቪዲዮ ፋይሎች ላይ ኦዲዮን እንዴት ኤክስትራክት ማድረግ እንችላለን የሚለውን ነው። አንዳንድ ቪዲዮ ፋይሎች ይኖሩናል። ከዛ ላይ ኦዲዮን ብቻ ኤክስትራክት አድርገን መጠቀም ልንፈልግ እንችላለን። ያው የኦዲዮ ሳይዝ ብዙ ጊዜ ከቪዲዮ ስለሚያንስ በተለይ እንደዚህ ሌክቸር ኖቶች ላይ ምናምን ሼር ለማድረግ ትልቅ ቪዲዮ ሪከርዶች ሲሆኑ ኦዲዮን ኤክስትራክት አድርገን መጠቀም እንችላለን። እሱን እንዴት እንደሆነ እንመለከታለን። ያው ፍሪን ያለ ክፍያ የሆነ ሳይት እና ቀላል ነው። በመጀመሪያው ጉግል ክሮምን እንከፍታለን። ከዛ ቪዲዮ ኤክስትራክት ኦዲዮ ብለን እንጽፋለን ጉግል ላይ። ከዛ ይሄ ነው ፍሪ ሳይቱ ኦዲዮ ኤክስትራክተር ዳሽ ኤክስትራክት ሳውንድ ፍሮም ቪዲዮ ይላል። እዚህ ላይ መጥተን ቪዲዮአችንን የመጀመሪያው ላይ ኦፕን ቪዲዮ የሚለውን እንጫናለን። ኦፕን ቪዲዮን ከተጫነ በኋላ ቪዲዮአችንን እንመርጣለን። ለምሳሌ ይሄን ቪዲዮ ብንመርጥ ያው እዚህ ጋር እንደምታዩት MP4 ፎርማት ነው። 23 ሜጋባይት አካባቢ የሆነ ቪዲዮ ነው። አፕሎድ ካደረገ በኋላ የሚቀጥለው ስቴፕ ሴሌክት ኦዲዮ ፎርማት ነው የሚለው። MP3 ያለ WAV፣ አይፎን ሪንግቶን እናንተ በምትፈልጉት ፎርማቱን ትመርጡና ኤክስትራክት ኦዲዮ ትሉታላችሁ። ኤክስትራክት ካደረገ በኋላ ሶስተኛ ስቴፕ ላይ ኤክስትራክት ካደረገ ዳውንሎድ ነው ቀጥታ የሚመራችሁ። ዳውንሎድ ትሉታላችሁ። ዳውንሎድ ስትነኩ እዚህ ጋር እንደምታዩት ኤክስትራክት አድርጎ በፎርማቱን አሁን እዚህ ጋር ብታዩት በኤምፒ3 ፎርማት አድርጎት ነው ኦዲዮን ዳውንሎድ አድርጎልናል ማለት ነው።